ريتا أحسنش مش عارف تنجي أنا شرفت على أبو من أرجل متين لك أراسم بطعم لازم تدلش ريتا لي راسه راسي نرجلكم أنا يملش قلتش إندي سنات تعال تعال زي بالمسك ያው ሀዘኑ ከብዷታል ግን ምንም ማድረግ አይቻልም ታውቂ የለ ደግሞ ከአባዬ ጋር የነበራቸውን ነገር አስታውሳለሁ እንደውም ብርታቱን ሰጥቷታል ገና 40 ሳይወጣ ትምህርት ቤት መሄድ ጀምራለች ምን አማራጭ አላት መፍትሄው መጠንከር ብቻ ነው ደህና አደርሽ እንዴት አደርሽ ቆንጆ ደህና አደርሽ እግዚአብሔር ይመስገን ደህና ነኝ ትምህርት ቤት አረፈደም እንዴ ማታ ሰክራችሁ ስገቡ በጣም ይረበሻችሁ ለዛ ነው አርፍጄ ተነሳሁት ወይ ትንሿ በጣም ይቅርታ አዎ ትንሽ ደብሮኝ ስለነበረ የሆነ ነገር ቀማምሽ ልፍታታ ብዬ ነው አሁን ወደ ትምህርት ቤት ሂጂ ሰዓት ሄዷል ደግሞ በኋላ ወላጅ አምጪ ተብለሽ እዛ በፀሐይ የመንከራተት ፕላን የለኝም መጠጥ ቤት ለመጠጥ ቤት ግን መሽከርከር ምናምን ትችያለሽ ምን አልሻንች እንዴት ነው የምታወሪው ታላቅሽ እኮ ነኝ ሪታ ትጭይባት ልጅቷ ላይ አትጭይባለሽ አትያትም እንዴት እንደሚያረጋት እህቴ ገና አባታችን ከሞተ 40 እንኳን አልወጣም እና እንዴ በይሳት ደበረኝ ምናምን እያልሽ ተክረሽ ትገቢያለሽ ትሰሚያለሽ እንደፈለግሽ መጫት መብት የለሽም እሺ ታላቅሽ መሆን ደግሞ አትርሺ ሲቀጥል ደግሞ የሞተው ያንቺ አባት ብቻ ሳይሆን እኔም አባት ነኝ አንዴ ስልክ ላውራ ሰሚ ስትመጪ ካቆምንበት እንቀጥላለን እሺ እንደዚህ የተመናቀርሽ ከኔ ጋር ትኖሪያት የኔ ፍቅር በስተመጨረሻም ስልክ አነሳሽ ደውለህ ነበር እንዴ ስንቴ እንደደወልኩ ስልክሽን አጣይ አንቺ ሆነሽ ነው እንጂ ያላነሳሽው ለአንቺ እንደደወልኩት ለሞተ ሰው ራሱ ቢደውል ያነሳልኝ ወይ በጣም ይቅርታ ጓደኛዬ ኑርታን አወቃት አይደል ትንሽ ደብሯት ስለነበረ ፈታ እያልን ነበር አረ ጭራሽ ፈታ እያልሽልኝ ነበር ምን አለብሽ አንቺ ቆይ ግን እንደዚህ የፈለከኝ ለምንድን ነው እሱማ በሰላም እጄ ላይ ገንዘብ አልነበረምና እንድትልኪልኝ ነበር ዲኬት አመጣለሁ ስራ እንደሌለኝ ታውቃለህ አይደል አውቃለሁ እኔም ጋር አየሩ ጥሩ ስላልሆነ የሆነ ነገር ማድረግ አለብን እሺ ልክ ነህ የሆነ ገንዘብ የምናገኝበት የሆነ ነገር መፈለግ አለብን ጥሩ በቃ እንደዋወላለን ስልክ ደግሞ አንሺ እሺ በቃ ፍቅር ቻው አንቺ ግን ልጅቷ ላይ እንዴት ነው እንደዚህ የምትጮህባት አቡዝ የሚያች ደግሞ እንዴት እንደሚያመነቃቅራት አታያትም እንዴ ሰማልሽ ለኔም ሆነ ለቤቱ ትልቅ ክብር ፈልጋለሁ እሺ ገና ለገና አባታችን ሞቷል ተብሎ እዚህ ቤት መፈንጨት አይቻልም ቤቱ እኮ ያንቺ ብቻ ነው እንደሚመስልሽ ምን ማለት ነው ማለት መስሎኝ ያባትሽ ልጅ መሆኑን አትርሺ ያባትሽ ልጅ አባቴ በየፌርማታው ከ150 ሴት ይተኛልና እና እኔ ማን መጨባለቅ ያለኝ እንዴ እንደዛ ማለት አይደለም እና ምን ማለትሽ ነው አሁን ጭቅጭቅ አልፈልግም እሺ ሻወር ወስድና ቁርስ እንብላ ቆይ ላስረዳሽ ምንም ነገር እንዳታስረጂኝ ላስረዳሽ በቃ አልፈልግም ውጭ እንደው ውጭልኝ አረ
ሄሎ ፍቅር፣ የት ነህ? አሁን ላገኝ ፈልጌ ነበር። እሺ እሺ እሺ። እያለቀሽ ነው እንዴ? አይደለም መቴ፣ እሺ አውቃለሁ ከባድ ሁኔታ ውስጥ እንዳለሽ፣ ግን ደግሞ የአባታችን መሞት አንቺን ብቻ ሁላችንም ሀዘን ቆርቶናል አይደለ? ስለዚህ በቃ እንደማይሽር ቁስል ሁል ጊዜ እሱን እያስታመም የለብንም። በቃ ሀዘን እርሹና ቀለል አድርጊው። እሺ እሺ። ከአንቺ ውጭ እህትም ሆነ ወንድም እንደሌለኝ ታውቂያለሽ። እና በቃ ለዛ እኮ ነው ሲከፋኝም ሲጨንቀኝም የምጨቀጭቅሽ። እና በቃ አባቴን አስታውሼ ሳስብ አንቺ እንዳለሽኝ ሳስብ ነው የምጽናናው። አውቃለሁ እኮ የኔ ቆንጆ፣ ግን ደግሞ በቃ ሁልጊዜ በማልቀስ አንችለውም። ታውቂያለሽ ደግሞ የሞት ሰው ደግሞ አይመለስም። በቃ እግዚአብሔር ያመጣውን እግዚአብሔር ወሰደው ነው የሚባለው። በቃ ቀለል አድርጊውና ፈታ በይ እሺ? ሻለሁት በቃ ፈታ በይ። እኔ እኮ የምናደዱ ሴት ልጅ በጣም ብልህና ሲባል አለመስማት ነው። ይኸውልህ ፍቅር፣ ሁሉም ነገር በጥንቃቄና በእርጋታ ካደረግነው የምንፈልገውን ሁሉ ማግኘት እንችላለን። እሺ እሺ፣ ምንድነው ማድረግ ያለብን? ማድረግ ያለብን በጣም ቀላል ነው። ትንሽ ርታናት የምታስቸግረን፣ እሱንም ተው። እኔን ስለምታምኝ በእኔ መረብ ውስጥ አስገባታለሁ። በጣም ጥሩ። ትንሽ ወስ ቃልዬን ተዋት። ቃልዬ አሁን ላይ በጣም ሰው የምትፈልግ ትንሽ ይግልገል ነች። አንዴ ወንድምሽ ነው ብለህ ከነገርካት እንዴ ሙጭጭ ካለች አትፈታ። በጣም ጥሩ። እና መቼ ነው ወደ ቤተሰቦች የምትወስጂው? ከዛ አልደወለም መሰለሽ? ከዛስ ምን አደረጋችሁ? ከዛማ ያረግነው ይሰራልሻል። ያላልሽም እኮ እውነቴን እኮ ነው። እሺ ንገሪኝ። እኔ ቸኮላምሽ ታውቂያለሽ? ቃል አቤት፣ ነይ በልክፈች። ከዛማ ሲዳም ማለት ነው። እኔ ጭራሽ ነው ያልሰማሁት። ከዛ በኋላ ደውዬ ስደውል እንዴት ደስ እንዳለ። እኔ በእናትሽ ግን ከዛኛው እሺ በጣም የሚያምር የምርሽ ነው። ቀንደልሽ ጓደኛዬ፣ የምሬን ነው የምልሽ። አባቴ የኔ መከታ የኔ ጋሻ አባዬ የኔ ጋሻ አባቴ ናበር ልክመስል አባቴ እኔ ልደባለ አባቴ ጥለኸኝ ሄድክ። አባዬ ብቻዬን አስቀረኝ። አባዬ ጉድ ሰራኝ። አባቴ ጉድ ሰራኝ። እኔ ቀድሜ አፈር ልክመስል የኔ አባት የኔ ምስኪን ሰው ጉድ ሰራኝ። አባቴ ተረጋጋ በቃ። እህቴ አባቴ ጉድ ሰራኝ። አባቴ ቀለደብኝ። እህቴ ወንድማችን ነህ። አንቺ ትንሿ ልጅ ነሽ አይደል? የአባዬ ልጅ። አዎ አይዞኛል። እሺ
ስም ማን ነው? እዮብ እባላለሁ። እዮብ ግርማ። አንቺ ደግሞ ታላቅ እህታችን ሪታ ግርማ አይደል? እሷ ደግሞ ትንሿ ቃል ኪዳን ግርማ። አባዬ ስለናንተ በደንብ ነበር የሚነግረኝ። አስተዋወቀኝ ብዬ ስጨቀጭቀው ቆይ ጊዜው አሁን አይደለም እያለኝ ጊዜው አለፈበት። አፈር ቀመሰ አባዬ። ከየት ነው የመጣው? ከሐዋሳ። ከሐዋሳ። ቤተሰቦችስ? አሁንማ ምን ቤተሰብ አለኝ? እናንተ አይደላችሁ ቤተሰቦች? በቃ ሪታ ተይው፣ ሀዘኑን ላውጣበት አስጨቅጭቅ። አዎ ገና ነው እንዴ መጣው? ትንሽ ቆይና ከዛ ታወሪያለሽ። ጓደኛዬ ደህና ነሽ? ይህ ወንድም ተብዬው ከመጣ በኋላ ምንም ልክ አይደለሽም። በጣም ነው ግራ ይገባኝ። በእርግጥ አባዬ በጣም ብዙ ጊዜ ሐዋሳ ለስራ ይመላለስ ነበር፣ ግን አንድም ቀንም ልጅ እንዳለው ነግሮኝ አያውቅም። እንዴት ይሄ ሊሆን ይችላል? ምናልባት ከዛሬ ነገ ነግራችኋለሁ ብሎ አስቦ ሊሆን ይችላል። በጭራሽ። እኔ ግን ውስጤ የአባዬ ልጅ እንዳልሆነ የሆነ ነገር እየተሰማኝ ነው። እንዴት እንደዚህ ያልሽ? ግልጽ እኮ ነው። የሆነ አባት ወይ እናት ሲሞት የሆነ ልጅ ድንገት የሚመጣው ውርስ ፍለጋ ነው። ሌላ ለምን ሊሆን ይችላል? መቼም አባዬን ፈልጎ አይደለም። እንደዛ ከሆነ ለምን አንድ ፈተና አንፈትነው? ፈተና? ምን አይነት ፈተና? ለምሳሌ አባትሽ የሚወደው ምንድን ነው? አባዬ ኳስ በጣም ይወድ ነበር። ስለዚህ ማን ደጋፊ እንደሆነ መጠየቅ። በጣም ጥሩ። እንዳልሽው በሆነ ፈተና ካልለየሁት በቀላሉ ነው። ቆይ እንደውም ሌላም ነገር ልንገርሽ። የሆነ ጊዜ አባዬ ሳላስበው ቤት መጣ። እኔ ደግሞ ይዛን ቀን ከጓደኞቼ ጋር ፈታልል ቀጠሮ ይዤ ነበር። ሲመጣ በጣም ነበር የተናደድኩት፣ ግን አማራጭ ስለሌለኝ እሱን አስገባሁትና ከጓደኞቼ ጋር ፈታልል ወጣው። ከዛ ማታ ተዝናንቼ ወደ ቤት ስመለስ እንደሚመታኝ ነበር የጠበቅኩት። ወይ አባዬ! እሱ ግን ምን እንዳለኝ ታውቂያለሽ? ምን አለ? ለመዝናና ከሆነ አብረን አንሄድም ነበር ወይስ ቆንጆ ስለሆንኩኝ ፍቅረኛህን እንዳልቀማ ፈራ አይለኝም? አባዬ! ወይ አባዬ! በጣም ቀልደኛ እኮ። በጣም። ሌላም ነገር ልንገርሽ።
ነሽ? የሆነ ነገር ትዝ ብሎኝ እኮ ብቻዬን እየሳኩ። ስሚ ምን እንዳማረኝ ታውቂያለሽ? ከአባዬ ጋር ቁጭ ብለን ኳስ የምናየው። እኔ እራሱ ስማ አባዬ ማደጋፊ እንደሆነ ታውቃለህ? አዎ በደንብ አውቃለሁ። አባዬ አርሰናል ደጋፊ ነበር። እንደውም አንድ ጊዜ አርሰናል አሸንፎ ልብሱን አውልቆ የጨፈረበትን ጊዜ አረሰው። ደግሞ ሲሸነፍ በጣም ነው የሚናደደው። እህል ራሱ አይቀምስም። ከኛ ጋር ራሱ እኮ ልብሱን አውልቆ ነበር የሚጨፍረው። ወንድሜና እስቲ አግዘኝ። ወንድሜ አባዬ ከሞተ በኋላ ትክክለኛ ሳቅ ሳቅኩት አንተ ከመጣ በኋላ። እዚህ ስላለ በጣም ደስተኛ ነኝ። የኔ ቆንጆ ሁሌም እንድትስቂ ነው የምፈልገው። መቼም ጥለኛ አትሄድም አይደል? በቃ ሰዓት ረፍዷል። ወደ ትምህርት ቤት ሂጂ። ዛሬ ትምህርት የሚባል ድረስ ነው የምሸኝሽ። ከዚህ በላይ መተተል ያለብህ አይመስለኝም። ይህን ወረቀት ወስደህ አባቴ የሰጠኝ ወራሽነት ማረጋገጫ ነው ብለህ ገንዘቡን ጨቅጭቀህ መቀበል አለብህ። ገንዘቡ ደግሞ እንደሚያስፈልግ ታውቃለህ። ምን ሆነሃል? ቶሎ ብለን ከዚህ ቤት መውጣት አትፈልግም? እኔ የምፈልገው ከዚህ ቤት ቶሎ መውጣት። ምንድነው ታዲያ ስሜትህ ተቀያየረ? ምንም አይደለም። ቃል አሳዘነኝ። ወንድም አገኘው ብላ በሙሉ ልቧ አምናለች። እኔ ገንዘቡን አግኝቼ ከዚህ ቤት ስወጣ ልቧ እንዳይሰበር ነው የምፈራው። ኧረ እባክህ ይልቅ ቃል ምናምን ስትል ስትመኝ የነበረው ገንዘብ እንዳያመልጥ። አንድ ነገር ልንገርህ፣ እንዴት አድርገህ እንደምታያትም አይቻለሁ። ንገረኝ፣ አፍቅራታል እንዴ? አንቺ ያምሻል እንዴ? ምንድን ነው የምታወሪው? አያመኝም። ይልቅ ቀልዱን ተውና ይህን ወረቀት ወስድ ይስጣቸው። ገንዘቡ ያስፈልገዋል። ስለዚህ ጭቅጭቃ ተቀበላቸው። እሺ ገባህ? ቡና እናፍላለን። እሺ ፋፋ እንላለን። ደስ ይለኛል ማሪ። ይቅርታ እንዴ፣ የቤተሰብ ጉዳይ ልናወራ ትወጪልናለሽ? ችግር የለውም። እሷ መስማት አለባት። ቆይቶ መስማት ስለማይቀር እዚህ እሷ ፊት መጠጣት ትችላለች። እስከ ዛሬ ድረስ ትክክለኛ ማንነቴ ለምን እንዳላሳየሁሽ ታውቂያለሽ?
ትንሿ እህቴ በጣም ስላሳዘነች፣ ከዚህ በላይ ግን መታገስ አልችልም። ምክንያቱም የመጣሁበትን ዓላማ እየሳትኩ። ዓላማ? ምንድን ነው ዓላማ? ትሰሚኛለሽ? እኔ እህት፣ ወንድም፣ ቤተሰብ ምናምን አልቸገረኝም። እኔ የቸገረኝ ገንዘብና ገንዘብ። ኧረ እባክህ እና እኛ ምን አገባን ስላንተ ገንዘብ? ምንድን ነው ይሄ ወረቀት? የአባዬ ሀብት ላይ እኔም ድርሻ እንዳለኝ ማረጋገጫ ወረቀት። በቅርቡ አንድ የጀመርኩት አዲስ ቢዝነስ አለ። ለዛ ደግሞ ገንዘብ ያስፈልገኛል። ስለዚህ ታላቂ የአባቴን ገንዘብ ትሰጭኛለሽ? እውነት? ሪታ ተረጋጊ። ተረጋጊ? እንዴት ነው የምረጋጋው? አባቴ ሞቶ ራሱ እኮ እየቀለደብኝ ነው። ተረጋጊ ስላልሽ ደግሞ እቺ እንደውም አመስገኝ። ፋራው ነው ያዘዘልሽ። ምን ማለት ነው ደግሞ እሱ? አስበሽዋል? አሁኑኑ ቤቱ ተሽጦ ድርሻዬን እፈልጋለሁ ቢል አንቺም ትንሿም እኮ መንገድ ላይ ነበር የምትወጡት። መንገድ ላይ? ይሄማ በፍጹም ሊሆን አይችልም። እኔ እያለሁ ይሄን በፍጹም ሊሆን አይችልም። እሺ እኔ ጋር እንዳሰባለ። ምንድን ነው ሀሳብሽ? ገንዘብ እንደሚያስፈልገው ታውቂያለሽ። ስለዚህ አሁኑኑ 500 ሺህ ብር ሰጪውና ሁለተኛ እዚህ ቤት ድረስ እንዳይል ነው እህቶች የሚለውን ነገር እንዳቆም ቃል አስገብተሽ ብታሰናብቱ ነው የሚሻለው። 500 ሺህ? እርግጠኛ ነሽ? ወንድም ተብዬ ወይ ሰማለህ? አባዬ በጣም ከስሮ እንደሞተ ታውቃለህ አይደል? ያ ማለት ደግሞ ሀብታም እንደነበር አልሞተም ማለት ነው። አንተም ድጋሚ እህቶቼ ብለህ እዚች የማትመጣ ከሆነ 500 ሺህ ብር ሰጥ ወስኛለሁ። ታውቂያለሽ አይደል ታላቂ በመሆንሽ እንዴት እንደምኮራ። ይሄ የሚሆነው ግን አንተንም እንዳባቴ ደግሜ እኔንም ማየት አልፈልግም። ጨርሻለሁ። ብሩን አሁን አመጣላለሁ። ከዚህ ቤት ውልቅ ብለህ ትወጣለህ። ሁሉም ነገር አበቃለት አይደል? አዎ ማለት አሁን ገንዘቡን እጃችን ላይ ማስገባት ብቻ ነው የሚቀር። እንደ ኮሮብሽ ግን ታውቂያለሽ? አንተ ራሱ የምርት ወና እኮ በደንብ እየተዋጣልክ። እኔ ራሱ ወንድማቸው እስከምትመስለኝ ድረስ ያው ካስተማሪው ነው። አይገርምም? ግን
ያቺ አራዳራዳ የሚያጫውታት ልጅ እንደዚህ በትንሽ ሴራ ስትሸወድ እንዴ? ትንሽ ሴራ ነው እንዴ የሚመስልሽ? እኔ ልጅ በህይወት ዘመን እንደዚህ አይነት ሴራ ይቻላል እንዴ? ፊልም ላይ እንኳን እንደዚህ ይቻላል። በጣም ትችላላችሁ ባካችሁ፣ በጣም ትችላላችሁ። አሁን ነው ከቤት ወጡልኝ። ፖሊስ ጠርቼ ስላስቀጠቀጣችሁ ውጡ። ሰማላችሁ? እንደ ባብ ቀስ ብላችሁ እንደገባችሁ ቀስ ብላችሁ ውጡልኝ። ውጡልኝ! አትሉት! ሰሚያለሽ? በጣም ነው እሺ የማመሰግነው። ዳግመኛ ሰው እንዳላምን አስተምረሽኛል። በጣም አመሰግናለሁ። አምኜው ነበረ። የምርም ወንድም ያገኘው ነበር ይመስለኝ። እሱ ግን ሌባ ነው። እቴ በጣም ነው የከፋኝ። አይዞሽ እኔ ትንሽ ልጅ ከዚህ በኋላ ነው ያለሁልሽ። እሺ እውነት እመኚኝ። እንደ እናትም እንደ አባትም ከፈለግሽ እንደ ወንድምም እንደ ሁሉም ሆኜ እንከባከብሻለሁ። አይዞሽ እቴ። ግን እንደ ኢዮብ እንደዛ ሌባ ወንድም ልሆንሽ ግን አልችልም። አይዞሽ ከዚህ በኋላ ማንም አያስከፋሽም። እሺ እኔ በሁሉም ቦታ ሆንልሻለሁ።